ለዛፍ አካባቢው ላይ ድንጋይ እየተደገፈ ያታለች። የዛን ጊዜ ግን እንደዛ አላላችሁም። ቀጥታኛ ጋር አዝሎ ደበለቃት ነበር ያላችሁት። ይሄ ድገፋውና መታዘሉ ተይት መጣ። ቀጥታ እኮ አንተ ሰው ቁጭ አላረጋትም እኛ ጋር የተወሰነ ልክ እኛን ካየችን በኋላ እሷ ወርዳ መጣ። ቀስ እያለ መጣ። ከዚያ እሺ ደፈራት ያላችሁበት ቦታ ከናንተ ምን ያክል ይርቅ ነበር? ድምጧ ከተሰማ ለቅሶዋ ከተሰማ ስንት ሜትር? 50 ሜትር፣ 100 ሜትር፣ አው 30 ሜትር ነበር የሚርቀው በግምት? ያኔ ጎድጓዳ ቦታ ስለሆነ ነው እንጂ ያን ያህል ርቁ የሚባል አይደለም። ስልኳንና ፓስፖርቷን ቪዲዮ ከፍተህ ታሳየናለህ። እንግዲህ ሁለት ወራችሁ ስልኳንም ፓስፖርቷንም ለቤተሰቦቿ አልሰጣችሁም። ሄዳችሁም ቤተሰቦቿን እንደ ሰውኛ አላጽናናችሁም። ለምን ነው? አውፋን ነው እሱ ጋር መጀመሪያ የምንለየው። አሁን ታማ ነው ለቤተሰቦቿ በመንፈስ ታማ ነው እንደዚህ ሆና እየጮኸች ነበረ። ከዛን ክብሪት ነው ላይተር እንትን ሲፈልጉ ይላል። አሁን ደግሞ ዛሬ እየሰማን ያለ ነው ምናልባት ለእንትኑ አዲስ ለሆንኩኝ ይሁን አላውቅም የመደፈሩን እንትን እየሰማን ያለ ነው አሁን ነው። ይሄ መታ ህይወቴ ተበላሸ በዚህ አካባቢ ያለውን ፍሬም አስይዘን ወደ ቤተሰቦቿ ብንመጣ ይሻላል ብዬ ስላሰብኩ ነው። እኔ መጠየቅ የምፈልገው ህይወቴ ተበላሸ ብላ እናንተ ጋር ስትነግር ይሄ ሽፍታ ወይንም ይዟት የመጣው ሰውዬ እየሰማ ነበር ወይ የሚለውን በትመልስልን። እየሰማ ነበር ወይ? ያለም ከሄድን በኋላ ነው እንደዚህ ያለችን እንጂ እዚያ ፊቱ አይደለም እንደዚህ ያለች። መንገድ ላይ እስከዛ ድረስ ታማ ነበረ። ነገሰ ድምጽክ ታፍኗል። ፕሊስ አስተካክሎ ስልኩ። እሺ የሚል ነገር ነው የምትሰማው። ድምጽ አይሰማም። አሁን ይሰማል። ሄድፎን ካደረክ ንቀለው። ሄድፎን እንደዚህ ያመጣል። ሄድፎን አድርገሃል? ኤርፎን አላረኩም። ኧረ አላረኩም። ኦኬ እሺ አሁን ጥያቄን ሰምተኸኛል? ምንድን ነበር ያልከው? ታማ ነበር ወይ? በዚህ በነበራችሁ ምን ያህል ጉዞ ነው? ስንት ቀን ነበረ? እስከዛ ድረስ 4 ቀን ነበር አይደል? የገጠር ልጅ ትናንት ሲል የነበረው አንተስ ቀኑ ምን ያህል ነው? እስከዛ ድረስስ ታማ ነበር ወይ? ቀኑ 2 ቀን መሰለኝ ያደር ነው እዚያ በረሃ ላይ። ታማ ነበር ወይ? በዚህ አንድም ቀን ይሁን ችግር የለውም። ታማ ነበር ወይ? በነበረው አብራችሁ በቆያችሁበት ጊዜ እስከ መጨረሻው ህይወቴ ተበላሸ እስካለች ሰዓት ድረስ ታማ ነበር ወይ? ድካም እንጂ ያኔ ድካም አለባት በጣም። ምናልባት ሚስ አድርጌው ከሆነ አላውቅም። መታ ከዛ በኋላ ያለውን እንግዲህ አቡፋኖ ነው ትራኩ ላይ ያስገባው መደፈሯን መጀመሪያ በደንብ አድርጎ ኢንቨስቲጌት እንዳደረገ የሚያሳይ ነውና ከዛ በኋላ አብራቸው ምን ያህል ተጉዛለች? ያም ተሸክሞ ተደግፋ መታ እነሱ ተቀላቅላ ህይወቴ ተበላሸ የሚለውን መልእክት ካስተላለፈች በኋላ የነበረው ጉዞ ምን ይመስላል የሚለው ከዛ ቢቀጥልልን ማለት። ከዚያ በኋላ የነበረው ያው ቀስ እያደረግን እያጓጓዝን ይዘን አኬድን እዚያ ድንጋው ድረስ መጨረሻው መርከዝ ላይ ድረስ እዚያ ድረስ ቀስ እያልን ሄደናል አብረን። ከዛ በኋላ ያንን ገመዱን ወጣች። ገመዱን ወጣ እንዳለች ከዚያኛን ደግሞ ተከታዩ ሰባልን ከዚያ ሄድን። እዚህ ላይ ቅድም ያልከው
ገመዱስ ልንደርስ ስንል አራቶቹም እሷን ወደፊት ይዘዋት ሄዱ ብለሃል። ያዳመጥኩ ነበርና አራቶቹ እሷን ወደፊት ይዘዋት ሄዱ። የት ነው ይዘዋት የሄዱት? ቅድም ነው አልከው እዛው ሁለቶቹ ናቸው። ሁለቶቹ ከፊት ይዘዋት ሄዱ። ሁለቶቹ ከኋላ ቁጭ ብለው ማለት ነው። ሁለቶቹ ያንን እንትን ድንጋዩን ካሻገሩ በኋላ ሁለቶቹ ደግሞ እኛን ይዘው ቀድመው ከቀድመው እታች ወረድ ነው ማለት ነው። ድንበሩን ቆርጠን ማርከብ እሷ እናንተ አላያችኋትም? ገመዱን ስትወጣ ከተሻገረ በኋላ ነው የደረስነው እንጂ አላየ። ቅድም አራቶቹ ይዘዋት ሄዱ ነበር። ምን ያህል የቃል አስተት ሊሆን ይችላል? እሺ ሁለቶቹ እሷን ይዘው ሄደው ገመዱን ሲያወጡ እናንተ ባይናችሁ አላያችሁ? ገመዱን ወጣ ታገኛችኋት በኋላ እንዴት ነበር ሰውነቷ? መሬት ላይ ተንፈራፍራ ነበር። ያው ቁጭ ነበር ያለችው። ሀቡ እሱ ከመቀጠሉ በፊት እዚህ ላይ አሊ አንተን ሜንሽን ያርገህ። ምንም ሊያገኙት አልቻሉም ሞዴሬተሮቼ። ወይ ሜንሽን ያርገህ ሰያና አስገባው። ሜንሽን አርጎ ይጻፍ። ምን ሆኖ እንደሆነ አላውቅም። ያው መኩፋኖ ቦታ ለቆለታል እንዲገባ አሊ ግን እየጻፈ አይደለም። ኮዱን ሊያገኙት አልቻሉም። ኮሜንት ላይ ጻፍ አሊ። ወይ ቅልቦቹ ሜንሽን አርገህ ጻፍ። ደውዬ እኔ ኮድ እሰጠዋለሁ። ቆይ ባለ 66 ነው አይደል? አዎ ቅልቦች ደውሎለታል እኮ እያወራ ነው ከቅልቦች ጋር። ግን ምንም ሸበካ ይላል። አንዴ ነግሬው ነበር ቁጥር ነግሬው ነበር። ምን ነክቶት ነው? ቁጥር ነግሬዋለሁ። ጻፈው ሲያል ኮሜንት ላይ ጻፈው ቁጥሩን። እዚህ ጋር እንዳትል ሁሉም ይጽፋል። ይኸውልህ ሰያ ከደወልክለት ነው ከደወልለት እሺ ቁጥሩን እንዳትነግረው እዚህ ጋር ወይ አበባ ስጣ። አንድ አበባ የለህም? አበባዋን ንካታሊ እየሰማኝ ከሆነ አቡ በባለፈው ለገጠር ልጅ ለሱም ጥያቄ ጠይቀን ነበር። ጥያቄው ምንድነው? እንግዲህ ልጅቷ ጮኸች። ከጮሽ በኋላ ሽፍቷ አዝሏት መጣ። ካዘላት በኋላ ስትመጣ ፊቷ ያው እንዳልሆነ ሆኖ አልቅሳለች። ልጅቷ ስታለቅስ ከእናንተ ውስጥ ለምንድን ነው እንደ ሰው ተሰምቷችሁ እንደ ሴት ተሰምቷችሁ አብራችሁ አድራችኋል፣ አብራችሁ ውላችኋል፣ ጠየቃችኋት ወይ ብዬ ስል ማንም ሰው እንዳልጠየቃት ማለት ምንም ነገር እንዳልተፈጠረ አቡ አልቅሳለች። ፊቷ እንደዛ ሆኗል። ታዝላን የመጣችሁ ጩኸት ተሰምቷል። አልጠየቃችኋትም ወይ ብዬ ስል ማንም ሰው እንዳልጠየቃት ነበር ሲናገሩ የነበሩት። አሁን ደግሞ እየሰማሽ እንደሆነ አጽናንተናታል እያሉ ነው። አዎ ለፖሊስ ልናገር ብላ ለፖሊስ እጄ ልስጡላ ብስትል አይዞሽ ብለን አጽናንተን እንድትቀጥል ከኛ ጋር አደረግናት አሉ። ግን ማንም አልጠየቃት የሚለውን ግን አልሰማሁም ከዚህ በፊቱ ስላላየው። የገጠር ልጅን ስንጠይቀው ለምንድን ነው ብለን ስንለው አልጠየቅናትም አለ። ኢቭን ራሱ ትናንትና ቪዲዮ ያበራው ሰውዬ አቡ ምን እንዳለ ታውቂያለሽ? ለምን አልጠየቃችኋትም ስለ ባክሽኔ ለራሴ ደክሞኛል፣ ሰውየው ያለው ማለት ነው። ደክሞኛል ለራሴ ብሎ ነው ያለው። እንግዲህ አስቢ እዚህ ጋር ባል ይቀንስልኝ እንዴ! ሶስት አይነት ቃል ነው። ሻቡ ከይቅርታ ጋር ነው። ትናንትና ቪዲዮ ያበራው ሳልቲና የሆነ እንደውም አብርቶ አላልኩሽም? አሊ ነው አሊ የሚባለው ሰውዬ አሊ ብሎናል። ለሱም ማስረጃ አለን እዚህ ላይ ብሏል። የገጠር ልጅ ምን አለ መሰለሽ አልጠየቅናትም። እንደውም እኔ እንደዛ ሁና መታ ብዬ ተናገርኩ። እዚህ ጋር ያው ሶስት አይነት ቃል እንደሆነ እንድትይዥልኝ ይፈልግ ነው። እሺ ሁለት አይነት እንጂ የምን ሶስት አይነት? የመጀመሪያ ቀን እንዲህ ያሉ አልጠየቅናትም አሉ አልሽ። ለሱም ማስረጃ አለን አልሽ። አሁን ደግሞ ጠይቀ እንትን ብላ ስትመታ ህይወት የተላሽ ላንቅሳ ለፖሊስ እጄ እንሰጣለሁ ስትል አጽናንተን ከኛ ጋር እንድትቀጥል አረግናት። አሊ ይምጣና
አሊምጣና አሁን ለታ የተናገረውን ቃል ይደግማል አይደግም የሚለውን ከሱ እንስማው እኮ ግን ሀቡ እንድታፈልጋለሁ እዚህ ጋር ሚስአንደርስታንዲንግ አለ እያንዳንዱ አሁን ለታ የተናገረው እያንዳንዱ እኛ ጋር ስላለ ያንኑ ቃል ይደግማል አይደግም የሚለውን ከሰማን በኋላ እናፈዳታለን አቡ ችግር ነው አይደል እዚህ ጋር አይውልሽ አቡዬ ነገሰ ለምን ወጣ መጨረሰ እኔ ሪኳስት ያደረኩት አቡዬ ስልኳንና ፓስፖርቷን ፕሊዝ ሌላ ነገር አታውሩ እኮ መጨረሻ ላይ ነው የምናሳየው ጥያቄውን ጠይቀን ስንጨርስ ደግሞ ሳይጨርሳው እሱን ዋናው ስልኩን ስለሚፈለግ ነው እኔ ወርዳለሁ ይገባ ከሆነ ራሱን ነው ነቅሎ የወጣው እኔ ወርድለታለሁ እሺ ኔትወርክ ይሆናል እና የተጠራበትን ምክንያት እኮ ዛሬ እንዲቀርብ ያደረግንበትን ምክንያት ፓስፖርትና ስልኩን ልንጠይቀው ነው ስለዚህ ዋናውን ዓላማ እንረሳለን መጀመሪያ ከሀ እንጀምር ብለን ነው ከሀ እሱነቱ ሽሙዬ ይቅርታ ግን ሽሙዬ እስኪ በቪዲዮ ወጥተ ቁጭ በለ እንደ ሳራ ፕሊስ እሺ ጋይስ ጥያቄ ልጨርስ እሺ ሳሪ ይቅርታ እሺ ሶሪ ሀቡ ሁለተኛ ጥያቄ ሻንጣዋን ስልኳንና ፓስፖርቷን ልጁ እንደያዘ ተናግሮ ነበረ እና ሻንጣዋስ ብለን ስንል በድንጋጤ እንደጣሉት ላይክ ሾክዶ ነው ተረተከድሩም ማለት በድንጋጤ ወረወርኩት አለ ትክክል በድንጋጤ እንደጣለው ነው እዛ ጋር እንትን ያለው ማለት ነው እዚህ ጋር ሀቡ ይቺ ልጅ ሞተሽ ሲባል ምንም አይነት ነገር ቢሆን ፓስፖርቷንና ሞባይሏን ከየት አግኝቶ ነው ወስዶ ሻንጣዋን የጣለው እኔም የመጀመሪያ ቀን ጠይቃለሁ የገጠር ልጅ ጣለው ሲል ለቤተሰቦቿ አደራ እውነታውን ሞታስ ቢሆን አደራ ለቤተሰቦቿ የልጃቸውን እቃ የልጃቸውን እቃ ይፈልጋሉ እና እንዴት ጣላችሁ ስለው እሱ ራሱን ጠይቁት አለኝ ራሱን ዛሬ እንጠይቀዋለን ስለዚህ አቡዬ ጠይቅልኝ ስልኳንና ፓስፖርቷን ቦርሷን በእጇ ነበር የያዘችው ደክሟት ቦርሷንም ስልኳንም ፓስፖርቷንም ያዘልኝ ብላ ሰታው ነው ያለው ግን ቦርሳዋን እንዴት አንድ ሰው አብሮኝ የሚጓዝ ሰው ህይወቱ አለፈ እየተባልኩኝ ንብረቱን ጥዬበት አልሄድም ለቤተሰብ አምጥቼ አስረክባለሁ እንጂ ይሄን ለምን እንዳላረገ ራሱን እንጠይቀዋለን ነገሰ ሳንጠይቀው እየወጣ ነው ይመለስልን ሁለተኛ በቪዲዮ መውጣት ይችላል የገጠር ልጅ ካላስቸገር ነው የሚችል ከሆነ ጠይቀው እስኪ አንቺ የገጠር ልጅም ነገሰንም በቪዲዮ እንዲወጡ ጠይቄያቸዋለሁ ሐሚድ ይውጣና እኛም እንወጣለን ያሉኝ ቅድም ሁለቱም ቪዲዮ ያበራሉ አሊም ይመጣና ቪዲዮ ያበራል ሐሚድ ማየት ችግር የለውም ምን ይወጣሉ ለመውጣቱ እሺ ውጣ ፕሊዝ እሺ ነገሰን አስገቡት ፕሊስ ሞዴሬተሮች ነገሰና አስገቡት ኢምባሲ ሐሚድ የሚባለው ሲመጣ እሱም ይደውልለታል ሳያ በቪዲዮ ይደውልለታል አይ ትላንትናም እንደዚህ ተብሎ ስለቀረ እንደዛ እንዳይፈጠር ይንጣ ምን ችግር አለ አሁን በትክክል እኔ ማሳየን ታያለ ትልቁ ላይ አርግኛ ልጁ በቪዲዮ ሊመጣ አልቻለም እሺ ልብ በል ይሄ ልጅ እናንተ ጋር ነበር የለም የለም አዎ መሲ ትምጣ ሳያ እሺ መሲን ጥሩ አደሙ መሲ ብቻ ሳይሆን ከኔ ጋር የመጡትን መጠየቅ ይቻላል አዎ ነገሰ ሚግባ ነገሰ የታለ እየጻፈ ነው ኮሜንት ነገሰን አስገቡት ፕሊስ እኔ እኮ ፎቶውን ልኬልሻለሁ አታዩም እንዴ ፎቶውን ላንተም ልኬልሃለሁ አብረን የነበርናቸው እነዚህ ናቸው ብዬ ልኬልሃለሁ አንተ የገጠር ልጅ ከነዚህ ውጪ ማንም ሰው በአንድ ደላላ የመጣ ነው እያልከለከው ወይንስ ከነዚህ ውጪ አብረን ድንበር የቆረጥናቸው እነዚህ ብቻ ናቸው አብረው እዛ ላይ ያየሻቸው ሁሉም ማለት እስከኔ እሺ አንተ ተመልከት ይኸውልህ ቃልክ ማለት ነው እስከመጨረሻው ቃልክ ከነዚህ ውጪ አብሮኝ የተጓዘ የለም ነው እስከመጨረሻው ቃልክ ከነዚህ ሰዎች ውጪ እስከመጨረሻው አይደለም አንዴ ይቅርታ አድርጉልኝና ራሴን አንዴ በተባለ ከፈርሻው ወደዛ አሁን ማሳይቻለሁ ከነዚህ ውጪ በመንገዴ ከሳውዲ ኢትዮጵያ እስከምደርስ በመንገዴ የገጠመኝ ሌላ ማንም ስለማንም
ታዲያ እኮ አዳምጪኝ ልንገርሽ። ፈርሻ ድረስ የሄድናቸው አንድ ሴት ተጨምራ እነዚህ ናቸው። ከድንበር መልስ አንድ ልጅ ተጨምራለች፣ እነዚህ ናቸው። ገባሽ? ከዛ ወደዛ ደግሞ ከፈርሻ ወደዛ ስንሄድ ደግሞ የተጨመሩ ልጆች አሉ። በባህርም እንደውም ስንሄድ ከኔ ጋር የነበሩ ኮምቦልሻ ድረስ የሄዱ ልጆች አሉ። ገባሽ? ግን እሱ ስለመንገዱ ከሳቢያ ሁሉ መጥቶ እያወራ ሁሉ እንግዲህ እየሰማው ነበረ። እንግዲህ አንድ ሰው ከሆነ ያወራው ታሳየኛለህ። አላየኸውም? አንድ ሰው አላውቀውም። ያው አንድ ሰው አውርቶ እንዴት የሁለት ሰው ፎቶ ታሳየኛለህ? አልገባኝም። አንድ እሱ ራሱ እኮ ነው ያወራው። አንድ ሰው ነው ኮፍያና ያለ ኮፍያ ነው። ኮፍያና ያለ ኮፍያ ነው ማለት መለየት አልቻልክም? እስቲ በኮፍያ አሳየው። ምናልባት እሱ እኮ አንተ ራስህ አንተ እስኪ ያሳየን። ሰያው ያለ ኮፍያ ይሄን ልጅ ታውቀዋለህ አልኩ። እሱ በኮፍያ ከሆነ ያገኘው በኮፍያ ጀመር ማለት ነው። ከኛ ጋር ያለ ኮፍያ ይሄው ነው የለም። ምን ልንገርህ ወንድ ያለ በኮፍያ ያው አንዴ የገጠር ካሊ ውጪ ሙስሊም የለም። ዲኔ እኮ አውቃለሁ እኮ አቡ ተይ። እሺ ከኔ ጋር የመጣውን አላውቅም። ስለዚህ ይሄ ልጅ አብሮን አልመጣም ብሏል። አዎ ሰያ ደግሞ ከእናንተ ጋር ነው ሄደው እያለ ነው። ምክንያቱም መረጃውን ተቀብሏል። እሺ ማስረጃ አቅርብልና ሰያ ከነሱ ጋር ለመሄዱ ምንድነው ማስረጃ? አብሯቸው የተነሳው ፎቶ ሐሚድ የሚባለው ልጅ ከነሱ ጋር ለመሄዱ ማስረጃ አብሮ የተነሳውን ከነሱ ጋር ፎቶ ይላክ። አሁን እኮ እያልን ያለ ነው ታውቀዋለህ እንዴ ነው? ሁላቸውም አናውቀውም ካሉ አውርቷል እኮ ከእናንተ ጋር የሄደ ነው ሰው ብለው እኮ መሄዱን እኮ አብራርቷል እኮ አይደል እንዴ? ስለዚህ ልጁን አቅርበው። አሁን እያልን ያለ ነው በመስመር ቢሆን አምጣው፣ ችግር የለውም አንጣው። በመስመር ቢሆን አምጣው። ይሄ ልጅ ከእናንተ ጋር ሄዷል አልሄድም ጥያቄ ነው እንጂ እንደ መረጃ አይደለም። አብራችሁ ሄዳችሁት ሁላችሁም አናውቀውም ካላችሁ አታውቁትም አልሄድም በቃ ይሄ እኮ ነው። ወይም ደግሞ መሲ ትመጣና ለምን ሲባል ሳቢያ አይተሽዋል ወይ ብለህ መረጃውን እኮ ለህዝብ አሳልፈህ እንዲሰማ አድርገሃል አይደል እንዴ? አንተ መጀመሪያ አጣርተህ ነው ለህዝብ እኮ መረጃ እንዲሰጥ የምታደርገው። ህዝብ እንዲሰማው ማድረግ ያለብህ እኮ መጀመሪያ አንተ አጣርተህ ነው። ስለዛ ልጅ ይሄ ልጅ አብሮ ሄዷል አልሄደም እንዴ ፎቶ ከእናንተ ጋር ሄዱትን ላክልኝ ብለኝ እኮ ልኬልሃለሁ አይደል እንዴ? እነዛ ልጆች አይተህ እሱ እኮ አሁንም ሄጃለሁ ብሎ እኮ ነው የቀረበው። እኛ ደግሞ ለማጣራት ነው ሄዷል አልሄደም ብለን ጥያቄ ነው እያደረግን ያለ ነው እኮ። መጀመሪያ ነበረ እኮ ማጣራት የነበረ እሱ እኮ አሁንም አልሄድኩም አለ ሄጃለሁ እያለ እኮ ነው። ገብቶሃል? እሱ ጋር አለመሄድ ደግሞ እኔ እዛን ጊዜ እኮ ነግሬሃለሁ። ስሜታዊ አድርገህ አሰደብኩ እንጂ ቁልፍ ነገር መስቀለኛ ጥያቄ ትጠይቁልህ እናንተ ጋር ላለመሄዱ ስልክ አላስወራ ብለህ ሌላ ነገር አስገባህ እንጂ ልጁ ፎቶውን ላከ። ከማምጣትህ በፊት መጠየቅ የለብህም አንተ እንደራስህ። ከማምጣትህ በፊት መጠየቅ አልነበረብህም እኮ። ፎቶውን ላክልኝ ብለው ለምን የዛኔ ልኮልህ አንተ አታይም ነበር? ከእናንተ ጋር የሄዱትን ልጆች ፎቶአቸውን ሲላክልኝ ብለኝ እኔ ልክልህ ነበረ። እኔም ደግሞ ሳትለኝ ልኬልሃለሁ አይደል እንዴ? ከኛ ጋር አሁን እኮ ጉዳዩ አሁን ምን መሰለህ አቡ ፋኖ ክርክር ሆነ። በቃ ነገሩ አንዳንድ ክርክር እንዳይሆን ነገሰ መጀመሪያ ያስረዳና የነበረውን ነገር ነገሰ ጋር እንጠይቅ። ምክንያቱም የሃኒ ሀቅ የት ላይ እንዳለ እኛ እያየን ነው፣ ዙም እያየን ነው። ምንም እሺ ቆይ ነገሰ መጣሃል አይደለ? ነገሰ ይሰማል? ነገሰ ይሰማል? እያወራ ከሆነ ሚዩት ነህ ነገሰ። ሚዩትህን አንሳ። ነገሰ ይሰማል? ይሰማል። ይሄ ልጅ ከእናንተ ጋር ነበር የለም? ይሄ ልጅ ይሰማል። ይሄ ልጅ እናንተ ጋር ነበር? ይሄ ልጅ ከእናንተ ጋር ነበር? አይተኸዋል? እኛ ጋር አይደለም። እናንተ ጋር አይደለም? ይሄስ አዎ የለም። ይሄም የለም። እኛ ጋር አልነበረም። እሺ ሌሎቹ ምን አሊንም ማስገቡት ሌሎቹንም አመጣችሁ ብትጠይቁ እንደራሴ ደስ ይለኛል
እኮ አሊን ለማስገባት ደግሞ ቆይ እንዴ ባላ አስፈር ላድርገው። መሲም ብትመጣ ጥሩ ነበረ። ለምን ፎቶውን አይታው ይሄ ልጅ አብሯቸው ሄዷል። አሊ ደግሞ ነገር መሲ ይሄ ልጅ ማለት ነው ከመጀመሪያው ከሳቢያ ወደዚህ ጀምሬ አብረን ሄጃለሁ እኮ ልንገርሽ ከድንበር ሁሉ ቆርጠን ምናምን ቪዲዮ ሁሉ ቀርቷል ብሏል። እንደገና ደግሞ የገጠር ልጅ ሎጊያ ቀርቷል ብሏል። እንግዲህ ተመልከች እኔ ሸዋሮቢት ድረስ የሄዱ ጓደኞች አሉ ሰይፈና ደስታው ማለት ነው። ኮምቦልሻ ሁሉ አልጋ ይዘን ሸዋሮቢት ድረስ አብረን ይሄን ሸዋሮቢትን የተለያየ ነው። እኔ ሰይፈ ደስታው ማለት ነው በባህር ነው። ሌሎች ልጆች አሉ የደሴም ወደዛ የሚሄዱ አሉ። ገባሽ አይደለ? ስለዚህ እኔ ልጅ ከናንተ መሲ የምታውቀው የድረስ መሰለሽ ሳቢያ ድረስ ነው መሲ የምታውቀው እኮ ልጁ ከሳቢያ በኋላ አብሯችሁ ከሳቢያ ድረስ አብሯችሁ መጥቷል። ይሄ በፎቶ ያየከው ልጅ አሁን ሰያ ያሳየክ ልጅ አልመጣም። በቃ ሻንዴ መስየውና ሳቢያ ድረስ አብሮ መሲም እኮ ገብታ ተናግራለች። ስለዚህ የዘጠኞቹ እናንተ ጋር ያለው የዘጠኞቹ ፎቶ ታቀርቡልናላችሁ? 9 ናቸው ብላችኋል አይደል? አው ልክ ከዘጠኞቹ አንዱ እንደሆነ እኮ ልክ ይልሃለሁ እኮ ገብተህ ይኸው እስኪ መጀመሪያ የዘጠኞቹንም ልክ እኔ ጋር እኮ አለ። ይሄ እነዚህ አይደሉ ዘጠኞቹ ናቸው። እያንዳንዳቸውን በስም በስልክ የሰበሰብኩት እስከዛሬ ድረስ እነዚህን 9ኙን አታውቃቸውም ሰያ? እያንዳንዳቸው በስምና በስልክ ኮንታክት ያረኳቸው ልጆች አይደሉ? የገጠር ልጅ አቤት የደስታው የሚባለው ከጎን ነው ያረኩት። እዚህ ጋር አሁን የደስታው አልገባም እዚህ ጋር ደስታው። እሺ ቆይ ይሄ ማን ነው? በጎን አድርጌ ቆይ እንዲህ ስነካለ ስም ጥራ። ማን ነው ይሄ? እሱ ደጀን ነው። ደጀን ስሙም አለኝ ስልኩም። ኦኬ ይሄ ደጀን ነው። ደጀን ኖ ኦኬ አንድ ሰው ይናገር፣ ሁለታችሁም ስትናገሩ ያስተጋባል ፕሊዝ። እሺ ደጀን ቀጥሎ ይሄ ማን ነው? ነገሰ። ይሄ ማን ነው? ነገሰ እዚህ ጋር ጎንክ ያለው። እሺ ይሄኛው አሊ። እሺ ይሄኛው እሱ ሰርኩ ነው። ሰርኩ። ይሄኛው ደምሳሽ። ይሄ እሱ ሉሌ ነው። ሉል እኮ። ስለዚህ እነዚህ አሁን እኔ ስማቸውን የጠራካቸው ደምሳሽ። አሁን እዚህ ጋር ደስታውን ከጎና ናቸው። እነሱ አሁን ስንት ናቸው? 7 ናቸው። 4 5 6 ደስታው እዚህ ጋር የለም። ሀቡ ልንገርሽ 7 ናቸው። ፎቶ ላይ የሌለው ሌላ 7 ናቸው። የነ ሁለቶቹ ደግሞ ጓደኛ ነን ብለው አልገባንም። ሁለታችን አዳምጠኝ እስኪ መጀመሪያ ሁለታችሁ ያወራችሁ ማወቅ አይደለም ፈልጉት yes እኮ ታዲያ ማዳመጥ ነው። ልንገራችሁ እስኪ እናንተ ናችሁ ለሁለት። በመጀመሪያ የገጠር ልጅ በትህትና አውራኒቱ እኮ እጅግ በጣም በትህትና ነው እያወራሁ ያለው። ለምንድን ነው የሚቆጣው? እኔ አልገባኝም። ለምንድን ነው የምትቆጣው? ፈርስት ኦፍ ኦል እኔ ሴት ነኝ። ማዳመጥ አለብህ ስነግርህ እንዴ። ካልተረዳኸኝ ለምንድን ነው የማወራው? እዚህ ጋር የምለፈልፈው ነው እኮ እኔ እና እሱ ዝም እንዲሉ ለገሰ ለምን አልተቆጣም እኮ ልንገራችሁ ታዲያ። እሺ ከኛ ጋር የተደባለቁትን ማን እንደሆነ አሁን እዚህ ጋር መጀመሪያ ይኸውልህ ሹምዬ ተረጋግተህ ይኸውልህ ሌላ ነገር ተረጋጋ። አትቆጣ። ስትቆጣ እውነታውን ትደብቅብናለህ። እዚህ ያለው ህዝብ የተሰበሰበ ዲስሪስፔክት እያረክ ነው። ስለዚህ ለገሰ ሲጠየቅ በስርዓት ነው የመለሰው አይደል? አንተም ለምትጠየቀው ጥያቄ ሀቅ ካለ በስርዓት ነው የምትመልሰው። ምን ያስቆጣል እኮ? ታዲያ እንዴ ማዳመጥ አለባችሁ እኮ ታዲያ። እኛ ስናገር እንዴ እኔም ስናገር እኮ ማዳመጥ አለባችሁ አይደል እንዴ? እኔ ሲጨርስ ወይ ተናገሩ እንዴ። ገና ሳልጨርስ እዚህ ጋር ያላችሁት 7 ናችሁ 8 ናችሁ ለምን ይባላል? እኔን አስጨርሱኝ ሐሳቢ። እሺ ቀጥል ወንድሜ ቀጥል። ንግግር አሁን አንደኛው እዚህ ጋር ደስታው የለም አልኩ ሀቡ ከሰማሽ። እዚህ ፎቶ ላይ ግን እዛኛው ሌላ ኩልሽን ይውስ ከጎን ያለው። እሺ ደስታውና እዚህኛው 7ታችሁ ያላችሁበት ፎቶ ላይ ደስታውና ማን ነው ይዘው? እኔ 8 ነን። እሱ ጋር ከቆጠርሽ 7 ነው የቆጠርኩት። ይቅርታ ቆይ በትክክል ካልቆጠርኩኝ ደግሜ ቆሎ። ደስታውና ሴፈ ናቸው። ደስታውና ሴፈ የሌሉት? ደስታውና ሴፈ። እሺ እዚህ ጋር የሌሉት አሁን እዚህ ጋር ስንት ናችሁ? ቆይ አንዴ
1 2 3 4 5 6 7 7 ናችሁ። አንተ ደግሞ የሰጠከኝ ስም ዝርዝር 10 ነው ከሀና ጋር። ስለዚህ ሀናን ካወጣን 9 ሆናችሁ ማለት ነው። ከ9ኞቻችሁ ደስታውና ሰይፈ እዚህ ፎቶ ላይ የሉም። በተረፈ ግን የደስታውና የሰይፈንም ስልክና ስም ልከህልኛል ሰጥተኸኛል። አንድ የደስታንና የሰይፈን ፎቶአቸውን ልላክልሽ። ቴንክ ዩ። እሺ አንዴ ሰያ ፎቶውን አሳያትና ለመሲ ይሄ ልጅ አብሯቸው ነበር የለም የሚለውን ትመልስልንና አንዴ ለአሊ ቦታ ትልቀቅለት። አቡ ከፈለግሽ እኮ ሁኔታሽ መሆን ይችላል፣ ችግር የለም። መሲ ይፈልግናት እኮ እንዴ ብቻ ፎቶውን አይታ አብሮ ነበር መንገድ ላይ እሷ በነበረች ሰዓት አልነበረም የሚለውን ብቻ እንድትመልስልን። እስኪ ቅድም ሲያሳይ አይተሽዋል? አይተሽው ከሆነ መለስ ይችላል። አይ አላየሁትም፣ በደንብ አላየሁትም። ልክ ስገባ አሁን ነው ጆይን ያለች አሳየኝ። አሁን ግን ታውቂያቸዋለሽ እዛ የነበሩት ሁላቸውንም በፎቶስ ብታይ? እኔ የማስታውሰው እንደነገርኳችሁ ከጅዳ እስከ ሳቢያ አብረን ስንሄድ እና ሀናን አብረውን የነበሩ ማለት ነው። ከሳቢያ አሳያትና ይሄ ልጅ እስከ ሳቢያ አንቺ እስከነበርሽበት ሰዓት ነበር ወይ? ከከሚስ ምሽት ነው ተደበለብኳቸው ያለው። ከከሚስ ምሽት ምንድን ነው? መንገድ ላይ ወይም አባሃ እዛ ላይማ ባለፈው መሲኮ ማንም አልተቀላቀለንም እንኳን ፎቶ ብታዩ አይሻልም? እሺ በትልቁ አድርገው ልኬልሻለሁ ሀቡ። እሺ አሁን ሰያም በትልቁ ለማድረግ ይሄ ይታይሻል? ይሄ ሲሄድ አይተሽዋል? ይሄ አይ አላየሁትም። አላየሽውም? ይሄንን አላስታውሰውም። ምን ያላየሁትም እነሱ ጋር አላየሁትም። እሺ ምናልባት እንትና ውስጥ ሊኖር ይችላል። ቆይ ጥሩ ነው። አሁን ጥሩ ሀሳብ ነው። ቆያን ደግሞ ሌላ እናሳይሻለን። ኧረ የለውም መሲ ይቅርታ እንግዲህ ያው በየጊዜው የምንጠራሽ ያው በቦታው ከጅዳ ጀምሮ አብረሽ ስለተጓዝሽ አንዳንድ ነገሮችን ፍንጭ እንትን ለማለት ነው። እሺ እሺ ችግር የለውም። መሲ ይሄንን ስታውቂዋለሽ? ይሄ ግን ራሱ አይደለም። ይሄ ጸጉር አለው፣ ያኛው መላጣ ነበር። ሰያ ይሄንን አይተሽዋል? አላየሁትም። ማርያምን አልነበረም። ይሄ ቀይረኸዋል። የቅድሙ ስለዚህ ምናልባት ከጀንበር ላይ አብረው ተወጥተው እኮ አሁን እኛ ያርበት ይሄንንም ካላየሽው ያንንም ማወቅ አትችይም ማለት ነው። ይሄ አሁን ከነሱ ጋር ማስረዳት አይደለም። ማስረዳት ቆይ እዚህ ጋር አሁን ያሳየው እኮ ዝም ማስብልልን አዳም ሀቢባ ቤቱን ስርዓት አድርጊው። እሺ ጋይስ አንድ አሁን መሲ ይሄን ያላየሁትም ማለት ሀቢባ እኔ ልንገርሽ ቆይ ሰያ የመጀመሪያውን ፎቶ አሳይተካት አላየሁትም ማለች። ካላየችው ይሄንንም እኮ አሳየኋት ያለውን ሳሳያት የለም ማለት። ስለዚህ አታስረግጥም። አላየሁትም ያለችው የለም እኮ አላለችም። ይሄ ልጅ ታዲያ እኮ አለ አንዴ ሀቢባ ቤትሽን በስርዓት አስመሪው። የገጠር ልጅ አንዴ ሚውት አድርገው። እኛ ስራችን መሲ ልብ ላትል ትችላለች። ያንን አላየሁትም ማለት ያለውንም ልብ አላልኩም የለም ምሳሌ አይደለ? እኔ ግን ልንገርሽ ታዲያ ኧረ በእናትሽ ሰውዬ ስነ ይንገር። ምናልባት እሷ ካለ ከሳቢያ በኋላ ምን ሲመጣው አዳምጣ። ሰያንተም እኔም ብቻ አዳምጡኝ። አንተም አዳምጥ። ነገሰ ደግሞ አንድ ላይ ሚውት አታብሩ። ሁለት ሰው በአንድ ጊዜ መስማት አንችልም እኛ። በየተራ አብሩ ሚውት ስታበሩ። ሁለታችሁም እኩል ሚውት አብርታችሁ እያወራችሁ እንዴት ነው እኛ ሁለት ሰው በአንድ ጊዜ ማዳመጥ የምንችለው?
ምን ጉድ ነው? እሺ ልንገርሽ፣ ተደማምጣችሁ ይሄ ልጁ ሰይፈ ይባላል። ልንገርሽ፣ ተረዳሽኝ አይደል? እየሰማሁት ነው። ሳቢያ ድረስ ይሄድ ነው 4 ነን፣ 1 ሴት 3 ወንድ ሆነም ማለት ነው። ከዛ በኋላ በቤት መኪና ሄደን እነዚህ ልጆች አግኝተናል። ማንም ብትይኝ አንደኛ ሰይፈን ያሳየው አግኝተናል። ብሩን ሄዶስ ሸዋሮቢት ድረስ ነው። ከዚህ ጋር ደስታው ደንና ሰርቁ እዛ ቤት ውስጥ ያገኛቸው ገባሻ?